ሰላም ሰላም የመሲ ቤተሰቦች እንዴት ከረማችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። በጣም ተጠፋፍተናል። እንዴት አላችሁ? ሰላም? እኔ እግዚአብሔር ይመስገን ሰላም። ለሀገራችን ኢትዮጵያ ይሁን። እንግዲህ በያለንበት ሰላማችሁ ይብዛልኝ። ሰሞኑን እንግዲህ አንድ አነጋጋሪ ነገር ተፈጥሯል። እሱ ምንድነው? የቴዲ አፍሮ ሙዚቃ ነው። እና ሙዚቃው እንግዲህ በጣም ሁላችንም እንደ ሀገር እንደ ኢትዮጵያዊነት በጣም ውስጣችን አዝኗልም ተደስቷልም። እና እንግዲህ እግዚአብሔር አንድነታችን እንዲያመጣልን በየእምነታችን እንጸልይ። በእርግጥ ሁላችንም ልዩነት የዘፈነበት ነው ብዬ አላምንም። ሁላችንም አንድ እንድንሆን አንድ ኢትዮጵያ ብለን ወደ ኢትዮጵያዊነታችን እንድንመለስ ለራሳችን እንድናበረታታ ራሳችንን ከዘረኝነት ነጻ አድርገን ኢትዮጵያ ብለን እንድንነሳ ነው ብዬ ነው የማስበው፣ እንደኔ የተሰራው ማለት ነው። ስለዚህ ሁላችንም አንድ ኢትዮጵያ ብለን እንነሳ። ኢትዮጵያዊነታችን ለኛ ኩራታችን ነው። ሀገራችን ባለችበት ደረጃ በአንድ በኩል እንግልት፣ በአንድ በኩል ረሀብ፣ በአንድ በኩል ኑሮ ውድነት፣ በሌላ በኩል ደግሞ ችግር ቢኖርም ዋናው ነገር ብቻ እስኪ ምናልባት የሚበጣው ወደፊቱ ይበልጣል ብለን በኢትዮጵያዊነታችን እንድንኮራ፣ አንድነታችን እንዲመለስ ሁላችንም የራሳችንን ተዋጽኦ እናድርግ። እና ምን ተሰማችሁ? የምር እኔ በጣም በቃ በየቦታው ሳገኘው እምባዬ ነው የሚመጣው። እና እንደማንኛውም ይህ ሙዚቃ እኛን አንድ ነገር ማድረግ ካልቻለ፣ በዚህ ሙዚቃ እኛ አንድ መሆን ካልቻል እንደ ሀገር ከባድ መንፈስ ነው የገባው። ብቻ ሁላችንም አንድ ለመሆን እንሞክር እስኪ በእናታችሁ። ኧረ ይብቃን እንዴ! በቃ ይብቃን። ሰው እኮ ተሰቃየ። የምር እኛ ምናልባት በሰው ሀገር ስላለ ሊሆን ይችላል። ሰው በጣም ተሰቃየ በጣም የምር። እና ይብቃን እላለሁኝ። እንግዲህ አምላክ በምክንያት ነው ብቻ ሁሉም ነገር የሚሆነው። እና ምናልባት ይህ ሙዚቃ ሊወጣ የቻለበት ምክንያት ሊኖር ይችላል። በእርግጥ በጣም እኔ አድናቂው ነኝ ቴዲ። በጣም ከረጅም ዓመት በኋላ የረጅም ዓመት ታሪካችንን ነው በአንድ ቀን የገለጸልን ለኛ ማለት ነው። እሱ ብዙ ዋጋ ከፍሎበት ሊሆን ይችላል። እንግዲህ እናውቅም እሱን። ያ ማለት ሀገር ወዳድ፣ ሀገሩን የሚያከብር፣ ህዝቡን የሚወድ መልካም ሰው ነው እውነት ለመናገር ማለት ነው። እና ሁላችንም እንደ አንድ ሰው እንደ ሁለት ሰው ለሀገራችን ዋጋ መክፈል ብንችል እዚህ ቦታ ላይ አንደርስም ነበር። ግን ያው ልዩነትን፣ አብዛኞቻችን ልዩነትን ነው የምንፈልገው። ለዛም ነው መለያየታችን የበዛው። መለያየት፣ መነቋቆር፣ ዘረኝነት፣ መገዳደል። በተለይ ደግሞ አሁን ሀገራችን ላይ እየታየ ያለው ነገር ዘግናኝ ነገር ነው በጣም። በቃ ሰው መሆኑ ራሱ የሚያስጠላ ነገር በሌላ ሀገር የምናየው ድሮና በቴሌቪዥን የምናየው ጌታ በአይናችን አየን፣ በጆሮአችን ሰማን፣ በአይናችን እንዳታሳየን ይሉ ነበር አባቶቻችንና ያ ነገር አሁን ሀገራችን ላይ ሲደረግ በጣም ዘግናኝ የሚባል ነገር። ወይ በቃ ኢትዮጵያ በዚህ ነበረ በመልካም ነገር ነበረ የምትጠራው። በቃ ማለት ልባችን ያን ያክል የሰይጣን ልብ አይደለም ነበር ያለን ማለት ነው። ልጅ ሆኜ በአሁኑ እድሜ እንኳን ከትንሽ አመት ወዲህ ነው እንደዚህ መለያየት፣ ጭካኔ መሞላት፣ መገዳደል፣ አንዱ ለአንዱ ምቀኝነት፣ በቃ ሁሉም ነገር የመጣው ከትንሽ ጊዜ ወዲህ ነው። እና ለማለት የፈለኩት ሁላችንም ሰው ነን፣ እንደ ሰው ነን ብለን እናስብ። ዘረኝነት ይብቃን። ትርፉ የለውም። የሞት ሞት ነው። የጦርነት ትርፉ ሞት ነው። አሁን በዚህ በ4 በ5 አመት ውስጥ እንኳን እጅግ በጣም ብዙ የምንላቸው ሰዎች አጥተናል። ምናልባት በቤታችን ያልገባ ሊኖር ይችላል። ግን
በጎረቤት በዘመድ አለ፣ በጎረቤት ብቻ በብዙ አይነት መንገድ ተጎድተናል። እና ቴዲ እንግዲህ መልካሙን ነገር ነው ይዞልን የመጣው። አንድ ኢትዮጵያ ብለን ባንዲራችንን ከፍ እናደርግላለሁ። ሁሌም ቢሆን ስለ ሀገራችን ስለ አንድነት እናስብ። በያላችሁበት ሰላማችሁ ይብዛልኝ። በጣም ተጠፋፍተናል። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቶች። መልካምነት ለራስ ነው። በዚሁ አጋጣሚ እስኪ በእናታችሁ ኧረ ተው፣ በእናታችሁ ተው። እኛንም እንደው አውጡን ከዚህ ካለንበት መከራን፣ የራሳችን ህይወት እስኪ እንኖር። ምንም መልካም ነገር ሆኖ የሚያስከፍል ነገር የለም። ላይክ፣ ሼር፣ ኮሜንት ማድረግ የሚያስከፍለው ነገር የለም። አበረታቱን እላለሁ። አመሰግናለሁ። እና ሁላችሁንም በጣም ነው የማመሰግነው። ሰላም ለሀገራችን፣ አንድነት ለኢትዮጵያ፣ ለህዝባችን መተባበር መከባበር ይኖር። ሰላማቸው ይብዛልኝ። አሁንም ለሀገራችን እንግዲህ ቴዲ ንጉሳችን ብለናል። ሰላሙ ባለበት ይጠበቅ።